ሰላም እንዴት ናችሁ ተመልካቾቻችን እንደምን ከርማችኋል? ዛሬ በዚህ ቪዲዮ ሶስት አይነት ባህሪ ያላቸውን ሰዎች እናያለን which means በህይወታችን ውስጥ ማስወገድ ያሉብን ሶስት አይነት ጓደኞቻችን ጓደኛ ይመስሉን ግን ጓደኛ ያልሆኑ በጓደኛ ስም የምንጠራቸው መራቅ ያሉብን ሶስት ሰዎች አሉ። እነሱ እነማን ናቸው? ምን ባህሪያት አሏቸው የሚለውን እናያለን። በህይወታችን ውስጥ ሁሉም ሰው ሊኖር አይገባውም which means አንዳንድ ሰዎች ኃይላችንን ይወስዱብናል፣ እምነት የሰጠናቸው ወይም ደግሞ እምነታችንን ይሰብራሉ ወይም ደግሞ ለራሳቸው ብቻ ይጠቀሙብናል። በዚህ ቪዲዮ አሁኑኑ ግንኙነታችንን ማቋረጥ ያሉብንን ሶስት አይነት ሰዎችን እናያለን። ወደ ቪዲዮ ከማልፋችን በፊት ግን ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ከተመቻችሁ ለጓደኞቻችሁ እንዲመለከቱት ጋብዟቸው። ሌትስ ጎ። የመጀመሪያው the betrayal ወይም ደግሞ ፌክ ፍሬንዶች ናቸው። እነዚህ ከሃዲ የሚባሉት አይነት ጓደኞች ያጋጥሙናል። እነዚህ ጓደኞቻችን ባህሪያቶቻቸው ምንድን ናቸው? የመጀመሪያው gossips behind your back። አንተ በሌለበት ሰዓት ወይም ደግሞ እኛ በማንኖርበት ወቅት ከኛ ጀርባ ሆነው ስለኛ ሌሎች ሰዎች ጋር ያወራሉ which means ጓደኞቻችን ሊሆኑ ይችላሉ፣ ለዛም ሌላም ሰው ሊሆን ይችላል። እኛ ጋር ሲመጡ ኖርማል ሰዎች ናቸው፣ ግን እኛ በሌለንበት ወቅት ስለኛ ለሌሎች ሰዎች ያማሉ። ይሄ የመጀመሪያው ምልክቶቻቸው ናቸው። ይሄ ከሃዲውም ደግሞ ሐሰተኛ ጓደኛ which means ሁለት ፌስ ነው ያለው። እኛ ጋር ሲመጣ ሌላ ሰው ነው፣ ከኛ ሲርቅ ደግሞ ሌላ ሰው ነው which means ሌሎች ሰዎች ጋር ሲገናኝ ስለኛ የሚያወራው እኛ ጋር ሲኖር ስለኛ የሚያወራው የተለያየ ነው። እነዚህ ሰዎች እንዲህ አይነት ባህሪ ያላቸው በተደጋጋሚ እንደዚህ አይነት ባህሪዎችን የሚያሳዩን ጓደኞቻችን they are fake, so we have to cut off our relationships with them። የመጀመሪያው ባህሪያቸው ነው። ሁለተኛው ባህሪያቸው ደግሞ they share our secret which means ጓደኞቻችን እንደሆኑ ሁሉም ሰው ሚስጥሩን ለብቻው ደብቆ መያዝ አይችልም which means ተፈጥሯችንም ቢያንስ ለሆነ ሰው ሊረዳን ይችላል ላልነው ሰው ሚስጥሮቻችንን እንናገራለን። እንዲህ አይነት ባህሪ ያላቸው ግን ይሄ ፌክ ፍሬንዶቻችን ግን የነገርናቸውን ሚስጥሮቻችንን ለሌላ ሰው አሳልፈው ይናገራሉ። መናገር አልነበረባቸውም፣ አምነን የነገርናቸው ግን ለሌላ ሰው አሳልፈው ሚስጥሮቻችንን ይሰጣሉ። ይሄም አንዱ ባህሪያቸው ነው። እነዚህ ፌክ ፍሬንዶች ወይም ደግሞ ከሃዲዎች ይባላሉ። አሁንም ቢሆን እንዲህ አይነት በተደጋጋሚ ሚስጥር እየነገራችኋቸው ሚስጥርም ላይሆን ይችላል፣ ግን ሌላ ሰው ሊሰማው የማይገባውን ነገር እናንተ እስከነገራችኋቸው ድረስ ግዴታ አይ ሚስጥር ነው ይሄን ነገር መጠበቅ አለባችሁ ማለት የለባችሁም። የነገራችኋቸውን ነገር ከናንተ እውቅናዎች ከናንተ ፍላጎቱ ሌላ ሰው ነገር አይገባቸውም። ይሄ አንዱ በላያቸው። በሶስተኛ ሁኔታውን አይተው ዞር ይላሉ which is switch sides when convenient። ለነሱ አመች በሆነው ሳይድ ብቻ ነው የሚቀመጡት። ለነሱ የማያመች ሁኔታዎች ከሆኑ ለነሱ የማይመቹበት ከሆኑ እነሱ ተቸግረው እኛን ማስደሰት እነሱ የሆነ ነገር ጎድሏቸው ለኛ መሙላት አይፈልጉም። የማይመች ሁኔታ ውስጥ ካሉ ዞር ይላሉ። ይሄ አንድ ባህሪያቸው ነው። በተደጋጋሚ አይተን እኛ ችግር ውስጥ በምንገባበት ጊዜ እኛ የሆነ ነገር በሚያጋጥምበት ጊዜ ነገሮች በማይመቻቹ ጊዜ እነዛን ጓደኞቻችን የማናገኛቸው ከሆነ መገመት አለብን they are fake friend because ምንም መልካም ጓደኛ ከሆነ እንደ ጓደኛ የሚቀርበን ከሆነ በመጥፎ ሰዓታችን ወይም ደግሞ በማይመቹን ጊዜያቶች ከኛ ሊርቅ አይገባውም፣ ደግሞ አይርቅም። እውነተኛ ጓደኛ ከሆነ አይርቅም። ሴትም ብትሆን በተመሳሳይ እንደዚህ አይነት ነገሮች ሁኔታውን አይተው ሁኔታውን አይተው ደግሞ ዞር የሚሉ ከሆኑ እነዚህ ፌክ ፍሬንዶች ናቸው። ልንርቃቸው ይገባል። በአራተኛ ባህሪያቶች ቅድም እንዳልነው pretend support you but secretly envies us which is በእኛ ፊት እኛን የሚደግፉ መስለው ይታያሉ፣ በውስጣቸው ግን እንዲሳካልን አይፈልጉም። እኛ ጋር ሲያወሩ እኛ ጋር ሆነው የሚናገሩ ንግግር ምናምን ነገሮች ኦኬ ለኛ መልካም የሚያስቡ ይመስላል፣ ለኛ የሆነ ነገር የሚያደርጉ ይመስላል፣ ግን በውስጣቸው እንደዛ አይደሉም። እንዲህ በጥቂቱ የጠቀስናቸው አራት ባህሪያቶች ናቸው። በጣም ብዙ ባህሪያቶች አሏቸው። እንዲህ አይነት ባህሪያቶችን በተደጋጋሚ አንድ ሰው ላይ የምታዩ ከሆነ አንድ ጓደኛችሁ ላይ you have to በቻላችሁት አቅም ከቶፍ ማድረግ አለባችሁ ግንኙነታችሁን። ካልሆነ ግንኙነታችሁ በቆየ ቁጥር
የመጎዳት መጠናቸውን በዛው ልክ ከፍ ያለ ነው የሚሄደው ሶ እኒህ አይነት ሰዎች በፊታችሁ እንደ ጓደኛ አክት ያደርጋሉ በድብቅ ግን እናንተን እንዴት አድርገው እንደሚጎዷችሁ ነው የሚያስቡት እንዲህ አይነቶቹን ሰዎች በዙሪያችሁ ካሉ ህይወታችንን ያመስቃቅሉታል እንዲህ አይነት ባህሪ ያሳዩትን እውነተኛ ጓደኛ በምን ሁኔታ ውስጥ ብትሆኑ ሰዎች ስለእናንተ መጥፎ ነገር እንዲናገሩ አይፈቅድም እነዚህ ግን ከጀርባ ሆነው ያማሉ ማለት ነው so don't forget to subscribe share and like ማድረጋችሁን አትርሱ ሁለተኛው the user ወይም ደግሞ the opportunities ይባላሉ ለመጠቀም ብቻ ነው የሚመጡት ያ ማለት እነሱ በፈለጉበት ጊዜ እነሱ የሆነ ነገር ሲፈልጉ ቴክስት ይልኩልናል ሰው ይልካሉ በተደጋጋሚ ቤታችን ይመጣሉ ዶርም ሊሆን ይችላል የተለያዩ ነገሮች ሊሆኑ በተደጋጋሚ በጣም ያስጨንቁናል እነሱ በሚፈልጉበት ጊዜ ግን ያቺን ነገር ካገኙ በኋላ ጭራሽም ትዝ አንላቸው ኢቭን ስልክም ላይ ያነሱ ይችላሉ ግን የሆነ ነገር ሲፈልጉ ስልክ ይደውላሉ ቴክስት ይልካሉ ምናምን ነገሮች በብዛት ዩኒቨርሲቲ ላይ የምናየው ነገር ነው ሶ የሆነ ነገር ሲፈልጉ ይመጣሉ የሆነ ነገር ሲያሉ ቴክስት ይልካሉ ምን ይላሉ ጓደኛ ይልካሉ ይመጣሉ ብዙ ነገሮች ሶ እነሱ የሚፈልጉት ነገር ከሌለ ግን ጭራሽም ትዝ አንላቸው እንደነዚህ አይነት ባህሪያቶች ያሏቸው ጓደኞች ካሉን ደግሞ ካሏችሁ ሶ you should know yes ለመጠቀም ብቻ ነው እየመጡ ያሉት የሆነ ኦፖርቹኒቲውን ተጠቅመው የሚፈልጉት ነገር ለማግኘት ነው እንጂ እውነተኛ ጓደኞቻችን አይደሉም ሶ ከእንደዚህ አይነት ባህሪ ካላቸው መራቅ ይገባናል disappears when you need help እነሱ ይፈልጉ ያኔ አላጨናንቀውም ስልክ ሲደውሉ ቴክስት ሲልኩ ምናምን ግን እኛ ስንፈልጋቸው በፍጹም አይገኙ እኛ ስንፈልጋቸው በፍጹም አይገኙ yes የሆነ ነገር እንረዳቸዋለን ግን እኛ በመፈልግበት ሰዓት እርዳታ በመፈልግበት ወቅት እነሱ እዛ አካባቢ አይኖሩም because የነሱ ጥቅም እስካለ ብቻ ነው እኛ ጋር የሚኖሩት እንጂ የኛ እነሱ በመኖራቸው ምክንያት የሚጠቀሙንም አይነት ነገር የለም ሶ እንዲህ አይነት ባህሪያቶች በተደጋጋሚ እናንተ ችግር ውስጥ ገብታችሁ እነሱን ስትፈልጉ ካላገኛችኋቸው sure ነው ካቶፍ ማድረግ አለባችሁ ግንኙነታችሁን because እኒህ አይነት ሰዎች ምንም አይጠቅሙንም በሶስተኛ ባህሪያታቸው ደግሞ takes advantage of your kindness አንዳንድ ጊዜ ለነሱ ብለን ዝቅ ስንል እንደ አድቫንቴጅ ተጠቀሙበታል yes አንዳንድ ነገሮች አይተው ኦኬ ያሉ ልክ ነው ብለ ወይም ደግሞ ለነሱ መልካም ነገር ለማድረግ በሆነ መልኩ ስትረዳቸው በሆነ መልኩ ዝቅ ስትል ያን ዝቅታን እነሱ የሚቆጥሩትን yes እነሱ የተሻሉ እንደሆነ ወይ በሆነ መንገድ አንተ ዝቅ ያልክ እንደሆነ በተመሳሳይ ነገሮች so ያን kindness ወይም ነው ደግነትን እነሱ እንደ አድቫንቴጅ ተጠቅሞ ሌላ ነገር ሊያደርጉ ይሞክራሉ so ይሄም የነሱ ባህሪ ነው ከዛ በተጨማሪም ደግሞ never supports you back ቅድም እንዳልነው እኛ በመንፈልጋቸው ወቅት የሉ እነሱ ይፈልጉን 100 ቴክስት ይልካሉ 20 30 ሚስ ኮል እናገኛለን ሙሉ በቃ በምን አማራጭ እነሱ የሚፈልጉ ነገር እስካልተሳካላቸው ድረስ እኛ ጋር ይደውላሉ ቴክስት ይልካሉ ሰው ይልካሉ ይመጣሉ ምን ይላሉ so እኛ ስንፈልጋቸው ግን እነሱ በፍጹም አናገኛቸው so እነዚህም የነሱ ባህሪያት ነው so እንዲህ አይነት ባህሪ በተጋጋሚ የምናይባቸው ጓደኞቻችን ካሉን አሁኑን መራቅ ነው ያለብን because ምንም አይነት ጥቅም የለውም ከኛ ለመጠቀም ብቻ ነው የመጡት የሆነ ነገር ሲኖረው ብቻ ነው የመጡት የሆነ ነገር ከሌለን እነሱም የሉም እነዚህ the user የሚባሉት ናቸው the constant complainer ወይም ደግሞ energy vampire ይባላሉ ሶስተኛዎች which is ምን ማለት ነው always negative ናቸው በመንገናኝበት ወቅት በነገሮች ላይ የሆነ ተነስቶ በመናወራበት ጊዜ በተለያዩ ነገሮች ሁሉ የሚያወሩት ኔጌቲቭ ነው ስለ ሀገሪቱ ችግር ስለ ሰው ችግር ስለ መምራን ችግር ስለ ከተማው ችግር ስለ ፀሐዩ ስለ ሙሉ ነገር የሚያወሩት ኔጌቲቭ ነው ስለ ተፈጥሮም ስለምንም አብዛኞቹ so የሆነ ነገር መልካም ነገር ለማድረግ ስታስቡ እነሱ የሚታያቸው ኔጌቲቭ ነው የሆነ ነገር ስታረጉ የሚታያቸው ኔጌቲቭ ነው ስለሆነ ነገር ሲያወሩ የሚያወሩት ኔጌቲቭ ነው እንዲህ አይነት ጓደኞቻችን they are energy vampire ናቸው ያለን ነገር ነው የሚወስዱብን አንድ ነገር ማወቅ ያለብን always አካባቢያችን ባሉ ሰዎች ውስጥ ተጽዕኖ ውስጥ እንገባለን በተደጋጋሚ አንድ ሰው ጋር በተደጋጋሚ እናሳልፍ ከሆነ የሱ ባህሪ በሆነ መልኩ እኛ ጋር ተጽዕኖ ይኖረዋል ሚስ ሁሌ ኔጌቲቭ የሚናገር ከሆነ ያን በተደጋጋሚ እኛም ከሰማን ወደዛ የመሳባችን ነገር እየሰፋ ነው
መልካም ነገር የሚናገሩ ከሆነ ደግሞ በዛው ልክ ይሰፍ because አምስት አንባቢ ጓደኞች ካሉ ስድስተኛው አንተ ነህ። 5 ሀብታም ጓደኞች ካሉ ስድስተኛው አንተ ነህ። 5 ሌቦችም ካሉ 5 ሌቦች ጓደኞች ካሉ ስድስተኛው ሌባ አንተ ነህ። እንደሚባለው አብረን የምንውላቸው አብረን የምናሳልፋቸው ጓደኞቻችን የኛን ሙሉ ነገር ሙሉ ማንነት የመወሰን ትልቅ ድርሻ አላቸው። ሶ ሁሌ ኔጌቲቭ ከሚያወሩ ሰዎች ሁሌ ኔጌቲቭ ሐሳብ አስተያየት ከሚሰጡ ሰዎች ራቅ ማለት ይገባናል። ሶ ይሄ አንደኛ ባህሪያቸው ነው። blame others for their problems ሶ ለእያንዳንዱ ነገር ጣታቸውን የሚጠቁሙበት የሆነ ሰው አለ። የሆነ ነገር ሆነ ሲባል የሆነ ሰው ላይ ነው የሚጠቀሙት። እነሱ ላጠፉት ጥፋት የሆነ ሲል መምህሩ ነው። እነሱ ላጠፉት የሆነ ሲል የሆነ ሰው ነው የሚወቀሰው። እነሱ ስላልተሳካላቸው እነሱ ላላደረጉት ነገሮች በሙሉ የሚጠቅሱት እንደ ችግር ራሳቸውን ሳይሆን ሌላውን ሰው ነው የሚያወግዙት። ተደጋጋሚ እንደዚህ አይነት የሚያደርጉ ከሆነ ይሄ ነገር ወደኛ መጋባቱ ስለማይቀር ቀድመን በሆነ መልኩ ከነሱ መራቅ ይጠበቅብናል። ይሄ ሁለተኛ ባህሪያታቸው ነው። ይሄ ኢነር ቫምፓየር የምንላቸው never happy for success ሁሌም ኔጌቲቭ ናቸው። ሁሌም ስለ ፕሮብለም ስለሚፈጠሩ እነሱ ጋር ስለተፈጠረባቸው ችግሮች የሚያወሩት ወይም ደግሞ ጣታቸውን የሚቀስሩት ሌላ ሰው ነው። መልካም ነገሮች አይታያቸውም። የኛ ስኬት፣ የኛ ደስታ፣ የኛ የተሻለ ነገር ላይ መድረስ፣ የኛ የተሻለ ነገር አቺቭ ማድረግ ለነሱ ምንም አይደለም። ደስተኛ ሆነው በዛም ነገር because ለነሱ ሁሌ የሚታያቸው መጥፎ ነገር ነው። እኒህ አይነት በስኬቶቻችን በደስታዎቻችን የማይደሰቱ በስኬቶቻችን መልካም ነገር የማይታያቸው እኛ ከፍ ስንል እኛ የሆነ ነገር አቺቭ ስናደርግ በዛ ነገር ላይ የማይደሰቱ ጓደኞቻችን ከሆኑ they are energy vampire መራቅ አለብን ከነዚህ ልጆች። አራተኛ ባህሪያታቸው እነዚህ they reject advice and solutions which is suggestion ሊሆን ይችላል advice ሊሆን ይችላል የምንሰጣቸውን ምክርና የምንሰጣቸውን አስተያየቶች ፈጽሞ አይቀበሉም። ዛሬ ልንሰጣቸው እንችላለን፣ ነገ ልንሰጥ እንችላለን፣ አስተያየቶችን አይቀበሉም። ከነዚህ አይነት ሰዎች በጣም መራቅ ይገባናል። ምክንያቱም አብረናቸው በምንውላቸው ሰዎች በአንድም ይሁን በተለያየ መልኩ ተጽዕኖ ውስጥ እንወድቃለን። እንዲህ አይነት ሰዎች ጋር አብረን የምንውል ከሆነ ከሃዲዎች ከሆኑ እኛ ጋር ሌላ ነገር እያሉ እኛ በሌለንበት ወቅት ደግሞ ሌላ ነገር የሚያወሩ ከሆነ እኛን ለመጠቀም ብቻ የሆነ ነገር ሲፈልጉ ብቻ ወደኛ የሚመጡ ከሆነ መልካም ነገር የማይታያቸው ሁሌም ቢሆን ለነሱ ችግር የሌላን ሰው ጥያቄ የሚያደርጉ ኔጌቲቭ አስተሳሰብ ያላቸው ሰዎች አሉታዊ የሚያስቡ ጓደኞቻችን ከሆኑ እነዚህ ሪል የኛ ጓደኞች አይደሉም። ስለዚህ መራቅ አለብን። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። በጣም እንደተጠቀማችሁበት ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ቴንክ ዩ